በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ ስም አስቀድሜ ሁላችሁንም ሰላም እላችኋለሁ። እንግዲህ ባለፈው ሳምንት ይሄ ትምህርት ፕሮግራም አልነበረንም። እንግዲህ በአጭሩ ለመናገር ያህል ለማስተላለፍ ስላልቻልኩ ነው ይሄ ትምህርት ፕሮግራም የተቋረጠው። ስለዚህ ዛሬ ደግሞ ይህንን የትምህርት ፕሮግራማችንን እንቀጥላለን ማለት ነው። እንደምታስታውሱት የጢሞቴዎስን መልእክት እየተማረን ያለን እና ይህንንም የጢሞቴዎስን ትምህርት ለሁለት ቅዳሜ ምሽቶች ቆም ካደረግን በኋላ እንግዲህ ሰሞኑን የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የምናስብበት ሰሞን ስለሆነ በጌታችን በኢየሱስ ክርስቶስ ልደት ዙሪያ የእግዚአብሔርን ቃል ብንማር መልካም እንደሚሆን አስቤያለሁ። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ልደት ዙሪያ ትንቢትና ፍጻሜ በሚል ርዕስ የእግዚአብሔርን ቃል የምንካፈልበት ሁኔታ ይኖራል ማለት ነው። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ከዚህ ትምህርት በኋላ ይህን ትምህርት ከጠቀለልን በኋላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የልደት በዓል መከበር በኋላ ቀጥለን የጢሞቴዎስን መልእክት እንዲሁ እየተማረን የምንቆይበት ጊዜ ይኖረናል። እግዚአብሔር አምላካችን የተመሰገነ ይሁን። ትንቢትና ፍጻሜ። ይህንን ትንቢትና ፍጻሜ የሚለውን ርዕስ ለመነጋገር የመጀመሪያው እንድናነሳ ማስበው ስለመወለዱ የተነገሩ ትንቢቶችን እንድናይ ነው። በሁለተኛ ደረጃ ደግሞ የትንቢቱን ፍጻሜ ከአዲስ ኪዳን እንድንመለከት ነው። በሶስተኛ ደረጃ ለሕይወታችን ምን ልንማር እንችላለን የሚለውን ሀሳብ ከተመለከትን በኋላ ትምህርታችንን እንፈጽማለን። ጌታ የተባረከና የተመሰገነ ይሁን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ይህንን የትምህርት ፕሮግራማችንን እንጀምራለን። ስለመወለዱ የተነገሩ ትንቢቶች ምንድን ናቸው? እንግዲህ ኢየሱስ ክርስቶስ መወለድ በብሉይ ኪዳን አስቀድሞ እግዚአብሔር በነቢያቱ የተናገረባቸው ዋና ዋና ትንቢቶችን በመጽሐፍ ቅዱሳችን ውስጥ እንመለከታለን። እንግዲህ በዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ ስንመለከት በመጀመሪያ ትንቢት የተናገረው እግዚአብሔር አምላካችን ራሱ እንደሆነ እንመለከታለን። በሁለተኛ ደረጃ እግዚአብሔር አምላካችን በነቢያቱ ደግሞ በጠራቸው ነቢያት የእሱ አገልጋዮች በሆኑት በባሮቹ አማካኝነት ደግሞ ስለ ክርስቶስ ኢየሱስ መወለድ እንደተናገረ መጽሐፍ ቅዱሳችን ያስተምረናል። ኢሳይያስ 7:14፣ ኢሳይያስ 9 ከ1-7፣ ኢሳይያስ 11 ከ1-5፣ ኤርምያስ 23 ቁጥር 5፣ ሚክያስ መጽሐፍ ደግሞ ከምዕራፍ 5 ከ1 ጀምራችሁ የጌታን ቃል በምታነቡበት ጊዜ ታገኛላችሁ። ስለዚህ እግዚአብሔር አምላክ በዋናነት ማለት ነው በኢሳይያስ ተናግሯል፣ በኤርምያስ ተናግሯል፣ በሚክያስ ተናግሮ በመጽሐፍ ቅዱሳችን ውስጥ እንመለከታለን። እንግዲህ እነዚህ የጌታ የእግዚአብሔር ነቢያት እንደነበሩ እንግዲህ እናያለን ማለት ነው። በእነዚህ ትንቢቶች ውስጥ የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በአንደኛ ደረጃ ከድንግል መወለዱ ነው የምንመለከተው። መጽሐፍ ምን ይላል? በኢሳይያስ 7:14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ይናገራል። ይህ በፍጹም ሊሆን የማይችል ነገር ነው ወገኖች ሆይ። ድንግል ልትጸንስ አትችልም። ድንግል ደግሞ ልትወልድ አትችልም። እንዲሁ ዝም ብላ ልትወልድ ዝም ብላ ልትጸንስ አትችልም። ግን ነቢዩ ብድግ ብሎ ተነስቶ በጌታ መንፈስ ሆኖ እንዲህ ብሎ ተናገረ። እነሆ ድንግል ትጸንሳለች ወንድ ልጅም ደግሞ ምን ትላለች አለ? ትወልዳለች ብሎ ተናገረ። እና በነቢዩ መልእክት ውስጥ የምትመለከቱት አንደኛ ድንግል የሚለውን ስንመለከት ስለ ድንግሊቱ ማንነት ግልጽ አድርጎ ሲናገር አትመለከቱት። የድንግሊቱን ማንነት የምንመለከተው በአዲስ ኪዳን ማርያም መሆኗን እንመለከታለን። ከዛ ውጭ ግን ነቢዩ ኢሳያስ ይህንን ግልጽ አላደረገልንም። ሌላው የምንመለከተው ትጸንሳለች ትወልዳለች የሚለው ነው። እቺ ሴት ድንግል ስለመሆኗ ተነግሯል። ነገር ግን እቺ ወጣት ማለት ነው ነገር ግን እንደምትጸንስ ደግሞ ወንድ ልጅ ደግሞ እንደምትወልድ ደግሞ ሲናገር ታያላችሁ። እንዴት ልትጸንስ ትችላለች? ድንግል የሆነች ሴት እንዴት ልትጸንስ ትችላለች? ወገኖች ድንግል የሆነች ሴት እንዴት ልትወልድ ትችላለች? እንዴት ልትወልድ ትችላለች? ይሄ ከባድ ጥያቄ የሚቀሰቅስ አይነት ትንቢታዊ ቃል ነው። ትንቢታዊ ቃል እውነት ነው፣ ከጌታ የመጣ ትንቢት ነው። ነገር ግን ለሚሰማው፣ ለሚያነበው፣ ለሚያደምጠው ግን ትልቅ ጥያቄ የሚፈጥር ነገር ነው። ምናልባትም እኔና እናንተ በዛ ዘመን ብንሆን በአይሁዳውያን መካከል ብንሆን ልክ እንደነሱ ጥያቄ የሚፈጥርብን ይመስለኛል። እኔ በዛን ዘመን ይህን መልእክት የሰሙ ይህን ትንቢት የሰሙ ወገኖች እርግጠኛ ነኝ ጥያቄ ሊፈጥርባቸው እንደሚችል አስባለሁ። ምክንያቱም ድንግል በፍጹም ልትጸንስም ልትወልድም ስለማትችል ማለት ነው። ከተፈጥሮ ሕግ ውጭ የሆነ ነገር ነው ሲናገር የምንመለከተው። ስለዚህ ይሄ ትንቢት እኔ በራሱ ጥያቄ የሚፈጥር ትንቢት ነው። ነገር ግን ከጌታ ዘንድ መጥቷልና አለመቀበል ደግሞ አይቻልም ወገኖች፣ አይቻልም። ምክንያቱም በነቢዩ አማካኝነት እየተናገረ ያለው ለእስራኤል ሕዝብ እግዚአብሔር አምላካችን ራሱ ስለሆነ ማለት ነው። የሚገርመው ነገር ግን ከዚህ ትንቢት ጋር ተያይዞ በአዲስ ኪዳን በምንመለከትበት ጊዜ መልአኩ ገብርኤል ወደ ማርያም መጥቶ ምንድን ነው ያላት? ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አላት ይላል መጽሐፍ ቅዱሳችን። እሷ ደግሞ ይህ እንዴት ሊሆን ይችላል? እኔ እኮ ወንድ አላውቅም ብላ እንደተናገረች እናያለን። መጸነስ ቢሆን መውለድ ቢሆን ወንድን ከማወቅ ጋር የተያዘ ነው። ከግብረ ሥጋ ግንኙነት ጋር ተያይዞ
ተያይዞ የሚመጣ ነገር ነው እንጂ እንዲሁ ዝም ብሎ ሊመጣ የሚችል ነገር አይደለም። እግዚአብሔር እንደሱ አድርጎ ስለፈጠረው ማለት ነው። ስለዚህ አሁን በነቢዩ አማካኝነት የመጣው መልእክት ከተፈጥሮ ስርዓትና ሕግ ውጪ የሆነ ነገር ነው። ስለዚህ መልአኩ ጊዜው ሲደርስ የነቢዩ የኢሳያስን ትንቢት ሲያጸና ነው የምትመለከቱት እና የድንግሊቱን ደግሞ ማንነት ግልጽ ሲሆን ታያላችሁ። ማርያም መሆኗን ታያላችሁ። አንዲት ወጣት የታጨች ለዮሴፍ የታጨች ሴት መሆኗን ትመለከታላችሁ ማለት ነው አዲስ ኪዳንን ስናጠና። ስለዚህም ደግሞ ይሄ እንዴት ሊሆን ይችላል? ትልቅ ጥያቄ ፈጠረባት። ከዚህም የተነሳ መልአኩ ገብርኤል እንዲህ ሲል ተናገራት። ለእግዚአብሔር የሚሳነው ነገር አለ? ለእግዚአብሔር የሚሳነው ነገር አለ? የጌታ መንፈስ ባንቺ ላይ ይመጣል፣ ደግሞ የልዑል ኃይል ደግሞ ይጸልይልሻል፣ ይጋርድሻል ብሎ እንደተናገራት እናያለን። በመንፈስ ቅዱስ አማካኝነት ጸንሻለሽ፣ በመንፈስ ቅዱስ አማካኝነት ትወልጃለሽ ብሎ ተናገራት። ከዛም ጨምሮ እንደዚህ አላት፣ እንዳልኳችሁ ለእግዚአብሔር የሚሳነው ነገር አለን ብሎ ጠየቃት። ይህንን ጥያቄ በሚጠይቅበት ጊዜ ስለ ኤልሳቤጥና ስለ ዘካርያስ አንስቶ እንደተናገረ እንመለከታለን። በስተርጅና እኮ ዘመድሽ ኤልሳቤጥ እኮ አርግዛለች አላት። ወገኖች ሁለት ነገር ልንገራችሁ። በፍጹም ድንግል ልትጸንስ ልትወልድ አትችልም። ደግሞ በፍጹም አሮጊት የሆነች ሴት ደግሞ ልትወልድ በፍጹም ልትጸንስም አትችልም። ነገር ግን ለእግዚአብሔር የሚሳነው ነገር በፍጹም የለም እና አምላካችን እግዚአብሔርን በዚህ ውስጥ ትልቅነቱን ታያላችሁ። ምንም የሚሳነው ነገር እንዳለ በዚህ ውስጥ ልንመለከት እንችላለን። ትልቅ የሚሰጠን መልእክት ለእኔና ለእናንተ ይህንን ነው። ዛሬም ቢሆን ወገኖች ሆይ ለእግዚአብሔር የሚሳነው ምንም ነገር እንደሌለ ከዚህ ከጌታችን ከኢየሱስ ክርስቶስ የልደቱ ሰሞን የምንማረው ትልቅ ትምህርት እንደሆነ፣ ከትንቢቱ የምንማረው ትልቅ ትምህርት እንደሆነ፣ ከትንቢቱ ፍጻሜ የምንማረው ትልቅ ትምህርት እንደሆነ ሁላችን እንግዲህ እንድናስተውል እግዚአብሔር አምላካችን ይርዳል። ስለዚህ በእነዚህ ትንቢቶች ውስጥ ከምንመለከተው ነገር አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል እንደሚወለደው እንመለከተው ማለት ነው። በሁለተኛ ደረጃ በቤተልሔም እንደሚወለድ ደግሞ እንመለከታለን። ሚክያስ 5:2 ላይ ሲናገር አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘለዓለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል ብሎ ሲናገር እንመለከታለን ማለት ነው። እና ከድንግል መወለዱ ብቻ ሳይሆን የት ደግሞ መወለድ እንዳለበት ትንቢቱ ግልጽ አድርጎልን በዚህ በእግዚአብሔር ቃል ውስጥ እናያለን ማለት ነው። ስለዚህ በዚህ የትንቢት ቃል ውስጥ የምንመለከተው የመጀመሪያው ነገር ይህ የሚወለደው ሕፃን ዘላለማዊ መሆኑን እንመለከታለን። ደግሞ እሱ ብቻ ገዢ መሆኑን እንመለከታለን። አዳኝ መሆኑን እንመለከታለን። እና የሚወለደው ደግሞ ታናሽ መሆኖቹ በቤተልሔም ውስጥ ነው የሚወለደው። በዳዊት ከተማ እንደሚወለድ፣ በቤተልሔም እንደሚወለድ፣ በኤፍራታ እንደሚወለድ፣ በቤተልሔም ደግሞ በግርግም ደግሞ እንደሚወለድ መጽሐፍ ቅዱሳችን በግልጽ ይህንን አመልክቶ እናያለን። በዚህ ውስጥ እንግዲህ የምንማረው ነገር ምንድን ነው? አንደኛ የጌታን የኢየሱስ ክርስቶስን ማንነቱን እንማራለን። በሁለተኛ ደረጃ ትሕትናውን ደግሞ እንማራለን። እሱ ዘላለማዊ ሆኖ ሳለ፣ ገዢ ሆኖ ሳለ፣ ኃያል ሆኖ ሳለ፣ አዳኝ ሆኖ ሳለ እጅግ በጣም ራሱን እንዴት ባዶ እንዳደረገ፣ እንዴት ራሱን ዝቅ እንዳደረገ፣ እንዴት ትሑት ሆኖ እንደመጣ በዚህ የመጽሐፍ ቅዱስ ክፍል ውስጥ እንማራለን። በዚህ ትንቢት ውስጥ እንማራለን ማለት ነው። በሶስተኛ ደረጃ ከዳዊት ዘር እንደሚወለድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዳዊት ዘር እንደሚወለድ ደግሞ ነቢያት ግልጽ አድርገው ትንቢት ተናግረዋል። ኤርምያስ 23:5 እነሆ ለዳዊት ጻድቅ ቁጥቋጦ የማስነሳበት ዘመን ይመጣል ይላል እግዚአብሔር፣ እርሱም እንደ ንጉሥ ይነግሣል፣ ይከናወንለታል፣ በምድርም ፍርድንና ጽድቅን ያደርጋል ብሎ የእግዚአብሔር ቃል ሲናገር እንመለከታለን። ኢሳይያስ 11:1 ላይ ምን ይላል? ከዳዊት ቤት ቅርንጫፍ ይወጣል ብሎ ሲናገር ታያላችሁ። እግዚአብሔር ይመስገን። ሌላው ግልጽ የሚያደርግልን መልእክቱ ወይንም ደግሞ ትንቢቱ ከዳዊት ዘር ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚወለድ ነው። ይሄ ሕፃን እንደሚወለድ ነው ግልጽ የሚያደርግልን። ልክ ሚክያስ እንደተናገረ እንደዚሁ በዚህ በኤርምያስ መልእክት ውስጥ የምትመለከቱት ማንነቱን ታያላችሁ፣ አገልግሎቱን ታያላችሁ። እግዚአብሔር ይመስገን። እንዲሁም ደግሞ ከዳዊት ዘር እንደሚወለድ ደግሞ ዘሩ የዳዊት ዘር እንደሆነ ደግሞ በግልጽ ሲናገር ነው የምንመለከተው። እግዚአብሔር አምላካችን እናመሰግናለን። ሮሜ መጽሐፍ ምዕራፍ 1:1-3 ስታነቡ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው መጽሐፍ ቅዱሳችን ሲናገር እናያለን ማለት ነው። ስለዚህ በተነገሩ ትንቢቶች ውስጥ ምንድን ነው የምንመለከተው ካላችሁ፣ በዋናነት ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል እንደሚወለድ እንመለከታለን። በቤተልሔም እንደሚወለድ እንመለከታለን። ከዳዊት ዘር እንደሚወለድ እንመለከታለን። እስቲ የዚህን ትንቢት ፍጻሜ በአዲስ ኪዳን ለመመልከት እንሞክር። በአዲስ ኪዳን የትንቢቶቹ ፍጻሜ አዲስ ኪዳን በግልጽ ነው የሚነግረን። ለምሳሌ ማቴዎስ መጽሐፍ ምዕራፍ 1 ምዕራፍ 2 ማንበብ እንችላለን።
ሉቃስ ምዕራፍ 1 ምዕራፍ 2 ማንበብ እንችላለን። ሮሜ አሁን ያነበብኩላችሁ ምዕራፍ 1 ቁጥር 3 ማንበብ እንችላለን። ሉቃስ መጽሐፍ ምዕራፍ 2 ማንበብ እንችላለን። እነዚህን ወንጌላትና ሌሎችም መጽሐፍ ቅዱስ ክፍሎችን በምናነብበት ጊዜ አሁን የነገርኳችሁን ትንቢቶች ፍጻሜውን እንመለከታለን። ቅድምም ከትንቢቱ ጋር አያይዤ በጥቂቱም ቢሆን ፍጻሜውን ለማንካት ሞክሬያለሁ፣ ትምህርቱን ለማንካት ሞክሬያለሁ። ነገር ግን እኔ ስለ ፍጻሜው በማስብበት ጊዜ ከፍጻሜው ጋር በዋናነት የምንማርባቸው የእግዚአብሔርን ሰዎች፣ መላእክትን፣ የእግዚአብሔርን ክብር፣ የእግዚአብሔርን ግርማ፣ የእግዚአብሔርን ድምፅ ወገኖች ያ እግዚአብሔር የተጠቀመበትን ግዑዝ የሆነው ፍጥረት ኮከቡን እንድናይ እፈልጋለሁ። ከእሱ ጋር ጣምረን አያይዘን የትንቢቱን ፍጻሜ ብንመለከት የበለጠ ትምህርት ሊሰጠን እንደሚችል ስላሰብኩ ማለት ነው። እሺ የምንመለከታቸው የእግዚአብሔር ሰዎች እነማን ናቸው ካላችሁ፣ በመጀመሪያ ደረጃ ኤልሳቤጥንና ዘካርያስን እንመለከታለን። በሁለተኛ ደረጃ ማርያምና ዮሴፍን ታያላችሁ። በሶስተኛ ደረጃ እረኞችን እናያለን። በአራተኛ ደረጃ ሰብአ ሰገሎችን እናያለን። በአምስተኛ ደረጃ ስምዖንን ታያላችሁ። በስድስተኛ ደረጃ ሐናን ታያላችሁ። ከዛ ባሻገር በዋናነት ደግሞ የጌታን መንፈስ ታያላችሁ፣ የጌታን ድምፅ ታያላችሁ፣ የጌታን ግርማና ክብር ታያላችሁ። ኮከቡን እንመለከታለን። የሰማይ ሰራዊት የተባሉትን መላእክት እናያለን። እንዲሁም ደግሞ መልአኩ ገብርኤል መልእክተኛ ሆኖ የመጣውን መልአኩን ገብርኤል እንመለከታለን ማለት ነው። ስለዚህ ፍጻሜውን ስንመለከት ከነዚህ ጋር አያይዘን ብንመለከት የበለጠ ትርጉም ይሰጠናል፣ የበለጠ ትምህርት እናገኝበታለን ለሕይወታችን ብዬ ስላሰብኩ ነው። እንግዲህ ስለ ጌታ ልደት ስናስብ ከነዚህ ሁሉ የምንማራቸው መሰረታዊ የሆኑ ትምህርቶች አሉ። ከዛ በፊት የእነዚህን ሰዎች ማንነት በድጋሚ ለመናገር ያህል እንግዲህ እነዚህ ሰዎች ባነሳውላችሁ ሰዎች መካከል ምን ታያላቸው? አገልጋዮችን ታያላችሁ። የጌታ ኢየሱስ ክርስቶስ መወለድ የተገለጠላቸውን አገልጋዮችን ታያላችሁ። እነዚህ አገልጋዮች ኤልሳቤጥ አለች፣ ዘካርያስ አለ፣ ሐና አለ፣ ስምዖን አለች ማለት ነው። እነዚህ ያሉ ነቢይት ሐና፣ ስምዖን ሽማግሌው፣ ዘካርያስና ኤልሳቤጥ ባልና ሚስቶቹ ማለት ነው። ስለዚህ አገልጋዮች ለሆኑ ቤተሰቦች፣ አገልጋዮች ለሆኑ ግለሰቦች፣ አገልጋዮች ለሆኑ አሮጊቶች፣ በዕድሜ ለከፉት ሁሉ የተገለጠበት ሁኔታ ነው በዚህ በእግዚአብሔር ቃል ውስጥ የምንመለከተው ማለት ነው። ኤልሳቤጥና ዘካርያስን ስታዩ በዕድሜ የከፉ ናቸው፣ ነገር ግን የእግዚአብሔር ቤት አገልጋዮች ናቸው። ዘካርያስ ካህን የነበረ ሰው መጽሐፍ ይናገራል። እንዲሁም ደግሞ ሁለቱም በጸሎት የተጉ ስለመሆናቸው መጽሐፍ ቅዱሳችን ይመሰክርላቸዋል። ስምዖንን ታያላችሁ። ስምዖን በዕድሜ የከፋ ሽማግሌ የሆነ አገልጋይ፣ በቤተ መቅደስ የማይጠፋ ሰው ነው። ሌላ ነቢይትና አሮጊት የነበረችውን ሐናን ደግሞ ትመለከታላችሁ። እቺም ደግሞ ነቢይት የነበረች ተተነብይ የነበረ ለእስራኤል ሁሉ ደግሞ የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ትናገር ታውጅ የነበረች ሴት ሆና ትመለከታላችሁ። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ ለእነዚህ እግዚአብሔር ባሮች እንደተገለጠላቸው እናያለን ማለት ነው። ሌላው የምትመለከተው ድሆችን ታያላችሁ። እነዚህ እረኞች ናቸው። ድሆች ለሆኑ እረኞች በሌሊት ከብቶቻቸውን መንጎቻቸውን ሲጠብቁ ለነበሩት ለነዛ እረኞች እንዴት የእግዚአብሔር ግርማ የእግዚአብሔር ክብር መላእክት እንደተገለጡላቸው የጌታን ድምፅ እንደሰሙ ታያላችሁ። ከእረኞቹ ጋር ተያይዘው ወገኖች ሆይ ለሕይወታችን ልንማርበት የምንችልበትን 4 ነገር ላነሳላችሁ እወዳለሁ። ይህም አንደኛው የጌታ ድምፅ ነው። ሁለተኛ የእግዚአብሔር ክብር በዙሪያቸው ማብራቱ ነው። የጌታ ግርማ በዙሪያቸው መሆኑ ነው። በአራተኛ ደረጃ ደግሞ የሚገርማችሁ ነገር መላእክትን ማየታቸው፣ የሰማይ ሰራዊትን ማየታቸው እንመለከታለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መወለዱ ከነዚህ እረኞች ጋር የተያያዘ ነው። ለነዚህ እረኞች የምስራች ብሎ መልአኩ እንዴት እንደገለጠላቸው መድኃኒት የሆነ ጌታ ክርስቶስ ኢየሱስ ዛሬ በዳዊት ከተማ ተወልዷል ብለው እንደነገራቸው እናያለን። ሌላው የምትመለከቱት ታዋቂ ጠቢባን የተባሉትን የከዋክብት ተመራማሪዎችን፣ ለእነዚህ ደግሞ እግዚአብሔር አምላክ የተገለጠላቸው በኮከብ አማካኝነት እንደተገለጠላቸው ታያላችሁ። የሚገርመው ነገር የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለዱ ለአይሁድ ብቻ ሳይሆን ለአሕዛብም እንደተገለጠ ታያላችሁ። ምክንያቱም እነዚህ የከዋክብት ተመራማሪዎች አሕዛብ የነበሩ ናቸው እና አዋቂዎች የነበሩ ናቸው። ለድሆች ብቻ፣ ለእረኞች ብቻ፣ ለማያውቁ ብቻ፣ ለአገልጋዮች ብቻ አልተገለጠም። ለአዋቂዎችም እንደተገለጠ የጌታ የኢየሱስ ክርስቶስ ልደቱ መወለዱ ለእነዚህም እንደተገለጠላቸው እንመለከታለን። ታውቃላችሁ፣ ከተገለጠላቸው በኋላ ካሉበት ቦታ ተነስተው ስጦታን ይዘው መጥተው እንዴት ወርሺፕ እንዳደረጉት፣ እንዴት እንደሰገዱለት፣ እንዴት ስጦታን እንደሰጡት መጽሐፍ ቅዱሳችን ይናገራል። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ነው። ኢየሩሳሌም ገብተው ዛሬ በዳዊት ከተማ የተወለደ የእስራኤል ንጉሥ ወዴት ነው ብለው እንደጠየቁ እንኳን መጽሐፍ ቅዱሳችን ይናገራል። ሌላው የምትመለከቱት ደግሞ ማርያምና ዮሴፍን ታያላችሁ። እጅግ በመታዘዝና በእምነት የተሞሉ የእግዚአብሔር ሰዎችን ታያላችሁ። እነዚህ የተመረጡ ናቸው፣ የተለዩ ናቸው። ልክ መልአኩ መጥቶ ለማርያም እንደተናገራት የተወደድሽ
እጅግ በጣም የተከበርሽ አለ፣ ጸጋ የሞላብሽ የተባረክሽ ብሎ እንዳላት ማለት ነው ማለት ነው። ከነዚህ ደግሞ ህይወት የምንማረው ነገር አለ። እሱም የምንማረው ምንድነው? እምነትን እንማራለን ከማርያም። ከዮሴፍ ደግሞ መታዘዝን እንማራለን። ሌላው የምትመለከቱ ግዕዙን ኮከብ ታያላችሁ። እነዚህን ጠቢባንን የመራ እግዚአብሔር የተጠቀምበትን ያንን ኮከብ ታያላችሁ። መላእክትን ታያላችሁ። የመላእክትን ድምፅ ታያላችሁ። ዝማሬያቸውን ታያላችሁ። እና በሰማይና በምድር የሆነው ነገር ጌታ ኢየሱስ ክርስቶስ በተገለጠበት በዛ ዘመን እጅግ በጣም አስደናቂ ነው። የጌታን ግርማውን እናያለን፣ ክብሩን እናያለን፣ ድምፁን እናያለን፣ መላእክትን እናያለን፣ ሰራዊቱን እናያለን። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። ይዘመር የነበረውን ይታወጅ የነበረውን አዋጅ ሁሉ እንመለከታለን። በቃ በምድር ላይ ሰላም ይሁን ሲሉ እነዛ መላእክት እንመለከታለን። በአርያም ደግሞ ለእግዚአብሔር ክብር ይሁንለት ብለው ሲያውጁ ደግሞ እንመለከታለን ማለት ነው። እግዚአብሔር ይመስገን። የትንቢቱን ፍጻሜ እንደዚህ አድርገን በማየት ከትንቢቱ ፍጻሜ ለሕይወታችን፣ ለአገልግሎታችን፣ ለዘመናችን ሁሉ የሚቀርልን ነገር በእንደዚህ አይነት መልኩ አጥንተን አይተን ወገኖቼ ወይ ከሕይወታችን ጋር አዛምደን ልንኖርበት እንደሚገባ ላሳስባችሁ እወዳለሁ። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። እንግዲህ ስለ መወለዱ የተነገሩ ትንቢቶችን አይተናል። እንዲሁም ደግሞ የትንቢቶችን ፍጻሜ በእነዚህ አይነት መልኩ አይተናል። ትምህርቱን ባጭሩ ተመልክተን እንጨርስ። ከተነገሩት ትንቢቶችና ከፍጻሜው ምን ልንማር እንችላለን ብላችሁ ካላችሁ ወገኖቼ ሆይ በእርግጥ በመካከል በመሃል ከተነገሩት ትንቢቶችም ከፍጻሜውም የተናገርኳቸው ለሕይወታችን የሚቀሩልን ትምህርቶች አሉ። ግን በዛ ላይ ነው የምጨምርላችሁ። ትምህርቱ ምንድን ነው ካላችሁ የመጀመሪያው ነገር ተአምራት ነው። ለእግዚአብሔር ምንም የሚሳነው ነገር እንደሌለ አስቀድሜ እንዳልኳችሁ ማለት ነው። በመንፈስ ቅዱስ መጸነስና መወለድ የእግዚአብሔርን ተአምራት ታያላችሁ። ጌታ ኢየሱስ በመንፈስ ቅዱስ ተጸንሷል፣ ደግሞ በመንፈስ ቅዱስ ሙላት ተወልደዋል። መጽሐፍ ቅዱሳችን ይህንን ይነግረናል። በዚህ ውስጥ እንግዲህ ለእግዚአብሔር ምንም የሚሳነው ነገር እንደሌለ ለሕይወታችን ይቀርልናል። ሁለተኛ የኢየሱስን የሕፃኑን ማንነትና ባህሪ ነው የምትመለከቱት እና ባህሪውን የምንመለከተው ማንነቱን የምንመለከተው እግዚአብሔር ቃል እንደዚህ ይላል። ዘላለማዊ ነው፣ ድንቅ መካር ነው፣ ኃያል አምላክ ነው፣ የዘላለም አባት ነው፣ የሰላም አለቃ ነው፣ ታማኝ ነው፣ ቅን ነው፣ ጻድቅ ነው፣ ንጉሥ ነው፣ ትሑት ነው፣ አዳኝ ነው። መጽሐፍ ቅዱሳችን ይህንን ያስተምረናል። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ማንነቱን ከዚህ አንጻር ልትመለከቱ ትችላላችሁ። ባህሪውን ከዚህ አንጻር ልትመለከቱ ትችላላችሁ። የምናመልከው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ በደልና ኃጢአት የተወለደው ጌታችን ኢየሱስ ክርስቶስ ማን ነው ካላችሁ እንግዲህ ነቢያቱ የትንቢቱ ፍጻሜ የሆነው አዲስ ኪዳን ስለ ክርስቶስ ኢየሱስ የሚነግረን ይህንን ነው። ኢየሱስ ማን ነው? ዘላለማዊ ነው። ኢየሱስ ማን ነው? ድንቅ መካር ነው። ኢየሱስ ማን ነው? ኃያል አምላክ ነው። ኢየሱስ ማን ነው? የሰላም አባት ነው። ኢየሱስ ማን ነው? የሰላም አለቃ ነው። የዘላለም አባት ነው። ታማኝ ነው። ቅን ነው። ጻድቅ ነው። ንጉሥ ነው። ትሑት ነው። አዳኝ ነው። ነው። በዚህ ሰዓት ይህንን የእግዚአብሔርን ቃል የምትሰሙ ወንድሞቼና እህቶቼ ሕይወታችሁን ለጌታ እንድትሰጡ ጠይቃችኋለሁ። ይህ ሕፃን የተወለደላችሁ ለእናንተ ነው። ለምን ካላችሁ ዳግም እናንተ እንድትወለዱ። እግዚአብሔር ይመስገን። በዚህ ሕፃን አማካኝነት የእግዚአብሔር መንግሥት ደጆቹ ክፍት ናቸው፣ መግባት ትችላላችሁ። ስለዚህ ንስሐ ግቡ፣ ሕይወታችሁን ለጌታ ስጡ። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ይህ ሕፃን ጌታችን መድኃኒታችን ኢየሱስ ክርስቶስ እጅግ በጣም ይወዳቸዋል። መጽሐፍ ቅዱሳችን እንደሚነግረን በሦስተኛ ደረጃ ምን ልንማር እንችላለን? ከዚህ ሕፃን የምንማረው ስለ አገልግሎቱ ነው። አገልግሎቱ ወገኖቼ በጽድቅ የሆነ አገልግሎት ነው። ፍርድ ያለው አገልግሎት ነው። በቅንነት የሚበይን ጌታ ሆኖ ታያላችሁ። ንጉሥ ሆኖ ታያላችሁ። ወደ ብርሃን የሚያወጣ ነው። ከድቅድቅ ጨለማ ወደ ብርሃን የሚያወጣ ነው። በኃጢአት ጨለማ ውስጥ ብንሆን፣ በዲያብሎስ እስራት ውስጥ ብንሆን፣ በዚህ ዓለም ክፋት ውስጥ ብንሆን ከዚህ ጨለማ ውስጥ ጎትቶ ሊያወጣን የሚችለው ይሄ ሕፃን ነው። ስለዚህ ሕይወታችንን ለጌታ አብዝተን ልንሰጥ ይገባናል። አማኝ ሆነን በጨለማ ውስጥ ያለን ሳናምን ጨለማ ውስጥ የገባን ወገኖች ብንኖር፣ ኃጢአታችን ያልተናዘን መዳን በክርስቶስ እንደሆነ ያልገባን ወገኖች ብንኖር መዳን የሆነላችሁ ዘንድ ኢየሱስ ክርስቶስ ተወልደዋል። ደግሞ አማኝ ሆነን በጨለማ የምንመላለስ ሰዎች ዛሬም ቢሆን ከጨለማ ሊያወጣን ይሄ የተወለደው ሕፃን ምሕረቱ ዘላለማዊ ነው። የፍቅር ገመዱ ዛሬም የተዘረጋ ነው። ስሙ ለዘላለም ይመስገን። ከሞት የሚያወጣ ነው። ገዥነትና አለቅነት ነው። አገልግሎቱ ቀንበርን መስበር ነው። የኃጢአትን ቀንበር ይሰብራል። የዲያብሎስን ቀንበር ከላያችን ላይ ይሰብራል ማለት ነው። ሌላው የምትመለከቱት ስለ ስሙ ነው። ስለ ስሙ እንማራለን። አማኑኤል ይለዋል እና መጽሐፍ ሲናገር ምን ይላል? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ካለ በኋላ ስሙንም አማኑኤል ብላ ትጠራዋለች ይላል። የኢሳይያስ መጽሐፍ ምዕራፍ 7 የጌታን ቃል ስናነብ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ስለዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በተወለደው በዚህ ሕፃን አማካኝነት ነው እኛ ከእግዚአብሔር ጋር መሆን መታረቅ፣ አብረው መሆን የቻልነው፣ ህብረት ማድረግ የቻልነው፣ መነጋገር የቻልነው። ስለዚህ ይሄ ጌታ ወገኖች ወይ ስሙ ድንቅ መካር ይባላል። ይሄ ጌታ ኃያል አምላክ ይባላል። የዘላለም አባት የሰላም አለቃ ይባላል።
ስሙ ለዘላለም የተባረከና የተመሰገነ ይሁን። ትንቢትና ፍጻሜ ትንቢቱ ምን እንደሆነ አይተናል። የትንቢቱን ፍጻሜ አይተናል። ለሕይወታችን የሚሰጠንን ደግሞ ትምህርት አይተናል። በዚህ ውስጥ የሕፃኑን ማንነት ለመመልከት ሞክረናል። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ይወዳቸዋል።